ሰላም ጤና ይስጥልኝ የህልም ፍቺ ቻናል ቤተሰቦቼ እንደምን አላችሁ እንደምን ከረማችሁ። ዛሬ ደግሞ ስለ ልብስ ማጠብ ነው መፈታላችሁ። ወንድ ልጅ ልብሱን ሲያጥብ ካየ የራሱን ልብስ ሲያጥብ ካየ መጥፎ ጸባይ ያለው ሆኖ ከዛ መጥፎ ጸባዩ ለመላቀቅ መፈለጉን ነው የሚያሳየው። ምናልባት ሲጃራ ሊሆን ይችላል፣ መጠጥ ሊሆን ይችላል። መጥፎ ነገሮች ልብሱን ሲያጥብ ካየ በህልሙ እነዛን ነገሮች ለመተው ጥረት እያደረገ መሆኑን ያሳያል። ያገባች ሴት ልብሷን ስታጥብ ካየች ሃይማኖተኛ፣ ጨዋ፣ የተከበረች መሆኗን ያሳያል። ያላገባች ሴት ልብሷን ስታጥብ ካየች በቅርቡ መልካም ትዳር እንደሚመጣላት ወይም ቆንጆ ስራ፣ እንጀራ፣ ርዝቅ እንደሚመጣላት ያሳያል። እርጉዝ ሴት ልብስ ስታጥብ ካየች በጥሩ ሁኔታና በቀላሉ በሰላም እንደምትገላገል ያሳያል። እርጉዛ ሴት የሴት ልብስ ስታጥብ ካየች ወንድ ልጅ፣ የወንድ ስታጥብ ካየች ሴት ልጅ እንደምትወልድ ያሳያል። ያገባች ሴት ልብስ ስታጥብ ካየች ብዙ ልጆች ትወልዳለች። ያላገባች ሴት የውስጥ ልብሷን ከውስጥ የምትለብሳቸውን ልብሶች ስታጥብ ካየች በቅርቡ አዲስ ህይወት እንደምትጀምር እና ትዳር ሊሆን እንደሚችል ያሳያል ማለት ነው። የቻናሌ ደንበኞች ላይክ፣ ሰብስክራይብ፣ ኮመንት ደግሞ እየጻፋችሁ ይሄን አስተካኪ፣ ይሄ እንደዚህ ነው፣ ይሄ ቢሆን እያላችሁ እንድትነግሩኝ ጠይቃለሁኝ።